ቆዩ። እስከዛው ድረስ ግን ላይክ ሰብስክራይብ እንዳይረሳ። ኢንትራንስ አንድ ያበደ ኢንትራንስ ነው ያለው ጋይስ። ቤት ነው ገቡ ድንጋይ ነው ባለ መሰረተ ድንጋይ ነው ምናምን ባለው ነገር ነው። ኦኬ ጋይስ ኦኬ አለ በጣም ነው የሚያምረው ቤስ። ትናንትና የድሮን ሾው ነበርና እሱ ነው መሰለኝ። ቆይ ላሳያችሁ። ያያችሁት ነው። ኦኬ ይሰማል። እዚህ ጋር ነበረ የድሮን ሻቱ አይ ቲንክ እንዳየሁት ከሆነ እዚህ ጋር እዚህ ላይ ነበረ። ያው እዚህ ጋር ሬጅስትሬሽን ምናምን አለ። ሬጅስተር ልናደርግ ነው። ሬጅስተር እናደርግና ውስጥ ገብተን ደግሞ በደንብ ኢምፕሬሽኑ ምናምን ያለን ጋይስ። ሬጅስትሪው ጋር ቆመናል ጋይስ። ሶ ሬጅስትሪ እስከምናደርግ ድረስ በየቦታው ነው ሰልፍ ጋይስ። ምንም ማድረግ አንችልም። ግን በጣም ነው የሚያምረው በጣም እና ከጠበቅኩት በላይ ሰው አለ ዛሬ። ጋይስ ባጃችንን ተቀብለናል። እንግዲህ ወደ ውስጥ ልንገባ ነው። አላስገባችልኝም። ቆይ አይቻልም። ያው ጋይስ አድርገናል። ባጃችንን ተቀብለናል። ልንገባ ነው። ቆይ ይጨርስ ካሜራማን። እሺ ጋይስ አሁን ባጃችንን ሁሉንም ተቀብለናል። ወደ ውስጥ እንግባ። ተከተሉ። ኦኬ ፈርስት ሎቢ ላይ እንግዲህ ይኸው ገና ስገቡ ማሲቭ የሆነ ስክሪን አለ። በጣም ጸዲ እቃ ነው ያለ ነው የሚመስለን ጋይስ። በጣም ኦኬ በጣም ነው የሚያምረው። የተለያዩ ሮቦቶች ምናምን ገና ካሁኑ እየታዩ ነው ጋይስ። እስኪ ይሄንኛውን እስኪ ከየትኛውን ጀምር? Hello sir, how are you? Yeah, good. Thank you. So on today's Expo, what do you bring to Ethiopia and tell us about your product? Yeah, our product is about cybersecurity and industry solution. Industry solution. Yeah. For the cybersecurity, we have the SOC system and internet control system. We have the router, switch, and firewall. Yeah, our company can use that equipment to establish a whole solution to help our customer to control the internet security. This is our cybersecurity. And for the industry solution, and we have the smart education, smart traffic. It can help our customer to do the best control about the education and traffic. Yeah, that's our business. That's your business. Okay. And it's all about helping people. Yeah. To help. Thank you. Yeah, you're welcome. እንደምታዩት ነው ላይክ አብዛኞቹ እዚህ ያሉት ሰዎች አብዛኛው ስለ ሳይበር ሴኩሪቲ እና ስለ ተለያዩ ነገሮች ነው እንትን እያሉ ያሉት እንጂ የሆነ አሪፍ ቴክ ነገር እስካሁን ድረስ አላየሁኝም። ሁሉም ስለ ሳይበር ሴኩሪቲ እና ስለ ቴክ ነው አላ የሆነ አናዘር ሌቭል የሆነ ቴክኖሎጂ የለም። ብዙ አዲስ ነገር የለም። ካለ ማሳያችሁ ይሆናል። ግን እስከዛው ድረስ ያው ላይክ ሰብስክራይብ እያደረጋችሁ እንዳይረሳ። እስኪ ቢሆንም ዞር እያለን አንዳንድ ኢንተርቪው እንቀጥል።
እያንዳንዱ እንደ ስማርት ሲቲ መሰለኝ ትራፊክ መቆጣጠሪያ አይነት ካይነት ቴክኖሎጂ ነው ጋይስ። ትራንስፖርት በዚህ ይህኛውን ብቻ በመጠቀም ሙሉ ይህኛውን ነገር መቆጣጠር ትችላላችሁ። ዛሬ እዚህ የሰራ ነው ፕራይም ኪዩበር ይባላል እና የፕራይም ኪዩበሩ ዋና ዓላማ ሩቢክስ ኪዩብን ሶልቭ ማድረግ ነው እና ሩቢክስ ኪዩብን ሶልቭ የሚያደርገው 5 ነገሮች ተጠቅሞ ነው። ሁለቱ ሴንሰር ይባላሉ። ይሄኛው ሴንሰር ሩቢክስ ኪዩቡ ካለ እና ከሌለ ቼክ አድርጎ ኮዱን ያስጀምረዋል እና ይሄኛው ሴንሰር የሩቢክስ ኪዩቡን ኮድ አይቶ የሩቢክስ ኪዩቡን ከለር አይቶ ለብሬኑ ይልክለታል እና ብሬኑ አስቦ ምን አይነት አልጎሪዝም መጠቀም እንዳለበት ይልካል። ከዛን እና ደግሞ 3 ሞተር ሴንሰር በዚህኛው ሴንሰር ለሲፒዩ ይልክለታል። ከዛ እሱ ራሱ ነው ሶልቭ የሚያደርገው። ራሱ ነው ሶልቭ እና የሰራ ነው ለምን እንደሰራ ነው። አንደኛው ላይክ ሶልቭ ለማድረግ ኪዩብ ራሱ ስኪል አይደለም ሪዋርድ ነው እና እንደ ታለንት ነው እና እነዚህ በጣም ታለንት መሆኑ በጣም ብዙ ቤኔፊትስ አለው። ሁለተኛ ደግሞ ሳም ኢንክሉድ ሪዋርዲንግ የሆነ ፊሊንግ ይኖራል። አሁን ይሄን ሲጨርስ በቃ ሪላክስ አድርጌያለሁ ጨርሻለሁ እና ብለህ በጣም የምታስበው ፊሊንግ አለ ደስታ ፊሊንግ እና ላይክ የሆነ ነገር አቺቭ እንዳደረክ ይመስላል እና ሌላኛው ነገር ደግሞ ይሄኛውን ስትጠቀመው ፕሮብለም ሶልቪንግ ስኪልህን በጣም ያዳብራልና ለርንና አዳፕት እንድታረግ ያደርጋል። ከኢንቫይሮንመንት ፋስት ሆኖ ላይክ በጣም ችግር የነበረ ሲቹዌሽን ሲኖር እንደዛ እንዲያደርግ ያግዛል እና ሌላው ደግሞ ይሄንን ልክ እንደ ፋክትሪ ነገር አድርገህ መጠቀም ትችላለህ። 2x2 3x3 4x4 አይነት ኪቦችን ሶልቭ ማድረግ ትችላለህ እና ደግሞ ይሄኛውን ሶልቭ ማድረግ ስትማር ሌላ ለሀገርህም ፕሮብለም ሶልቪንግ ስኪል ዴቨሎፕ አድርገህ ለሀገርህም አንዳንድ ፕሮብለሞችን ሶልቭ ለማድረግ ይረዳዋል። የተጠቀማችሁበት ይቅርታና ማቴሪያል ምንድን ነው? ሌጎ ስፓይክ ይባላል። ስፓይክ የሆነ እንትን ላንጉጅ ሌጎ ነው ላይክ እንትን አለው ሴት የሆነ ሴት አለው የሚገዛ እና እሱን ሴት ተጠቅሞ ኖርማሊ ሌጎ ሴት አይደለም ነው ላይክ አይደለም ስፓይክ ይባላል። ኤጁኬሽናል ኤጁኬሽናል ይላል እዛው ሌጎ ኤጁኬሽናል ስፓይክ ሴት። ኦኬ ምን ፕሮግራሚንግ ነው የተጠቀማችሁት? በፓይተን ምን ያህል ጊዜ ፈጀባችሁ? ይሄኛው ለዚህ ፓይተኑ ወደ 3 ቀን ፈጀብን። ኮዱ በጣም ብዙ ነበር እና ይሄኛው ነው 3 ሰዓት ይሄኛውን ለመገጣጠም ነው 3 ሰዓት። ስለዚህ በቃ አንድ ቀን ባልሞላ ጊዜዎች ውስጥ እንግዲህ ግማሽ ቀን በማይሞላ ጊዜ ውስጥ ነው ሁላ ነገር ሰርታችሁ የጨረሳችሁት እና በርቱ። ከእናንተ ብዙ ነገር እንጠብቃለን። አመሰግናለሁ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love. ሰላም እንዴት ነሽ? እስኪ ዛሬ ይዘሽው የመጣው ህዋዌ ይታየኛል እና እስኪ ዛሬ ይዛችሁት የመጣችሁ ሰርቪስን ታስረጅናለሽ? ዛሬ ይዘን የመጣ ነው ህዋዌ ባትሪ ኢንቨርተር ባካፕ ሲስተም እና የኤሌክትሪክ መኪና ቻርጂንግ ስቴሽን ነው። ይሄኛው ኤሌክትሪክ መኪና ቻርጂንግ ስቴሽኑ አልትራ ፋስት እና ፋስት አለው። በአልትራ ፋስት ቻርጅ ሲደረግ 10 እና ከዛ ደቂቃ በታች የሆነ በታች ማኪያቶ እየጠጣ መኪናህን ፉሊ ቻርጅ ማድረግ የምትችልበት እንትን ነው። 500 አምፔር ነው ቻርጅ የሚያደርገው። ፓወር ዩኒት አለው። ኤሲ ቱ ዲሲ ኮንቨርሽን የሚደረግበት ከዲሲም ወደ ዲሲ ስቴፕ አፕ ኤንድ ኤቭሪቲንግ የሚደረግበት ፓወር ዩኒት አለ። ከዛ 2 አይነት ዲስፔንሰሮች አሉ። አልትራ ፋስት በ500 አምፔር እና ፋስት ቻርጂንግ የሆነ በ250 አምፔር ቻርጅ ያደርግልናል። 2 ሞዴሎች አሉ። በ250 ኪሎዋት እና ፓወር ዩኒቱ ማለት ነው በ600
ኪሎዋት የሆነ ሶ ከሌላው ኮሜርሻል ምን ይለየናል? ለምሳሌ ሌላው ኮሜርሻሎች ወይም ቬንደሮች ዲስፔንሰሩ ነው ላይክ ምን ያህል ኪሎዋት እንደሆነ ዲተርሚን የሚያደርገው። የኛ ለምሳሌ 100 ኪሎዋት ዲስፔንሰር ካለ ቻርጅ ማድረግ የምትችለው እስከ 100 ኪሎዋት። ሁለተኛ ዲስፔንሰር 50 ከሆነ ቻርጅ የምታደርገው እስከ 50 ኪሎዋት የሆነ መኪና ብቻ ነው። ባለ 150 ኪሎዋት ቢመጣብን ምን ታደርጋለህ? ቻርጅ ማድረግ አትችልም። በእኛ ግን ፓወር ዩኒቱ ነው የሚወስነው። ስለዚህ ፓወር ዩኒቱ ከ240 ስለሆነ የተለያዩ ዲስፔንሰር ተጠቅመን መኪናው በሚፈልገው አይነት ቻርጅ ማድረግ ትችላለህ ማለት ነው። ሂዋዌ ብዙ ጊዜ ኢትዮጵያ ውስጥ የተለያዩ ሀገራቶች ላይ ባን ተደርጓል። ይሰራል ኢትዮጵያ ውስጥ መቼ ይመጣል? ኢትዮጵያ ውስጥ ይሰራል። አይ ብዙ ጊዜ የተለያዩ ዲሲ ምናምን ላይ አይገባም ይባላል ሂዋዌ። ለዛ ላይክ የተወሰኑ ብዙ ሀገራት ሳይሆን በጣም ትንሽ ሀገራት ነው ማይሰራው። ለምሳሌ አሜሪካ ምናምን። ከዛ ውጪ ለምሳሌ እኛ ዲጂታል ፓወር ሲስተም እንባላለን። 170 ሀገራት ላይ ኦፕሬት እናደርጋለን። ኢትዮጵያ ላይ መቼ ይገባል ተብሎ ይጠበቃል? ኦልሬዲ ተጀምሯል። በጣም አሪፍ። በጣም ፋስት ቻርጀር ነው ብለሽኛል። ከ10 ደቂቃ በታች የመኪናው ባትሪ ላይ ምንም አይነት ጉዳት አይፈጥርበትም። የኢቪ መኪናዎች ባትሪ ራሱ በፋስት ቻርጅ እንዲደረጉ ነው ዲዛይን የተደረጉት። እንዲያደርጉት አመሰግናለሁ። This screen? Yeah, tell us about the materials. Okay, this is our smart screen. It's the multi-function. Okay. This is our TV box. Okay. So this screen also can be a TV box. Replace this. So this replace this? Yeah, this is a multi-function. Okay. This is a TV box. This is a sound bar. Yeah. This is a monitor system. Okay. You can use with camera together. Okay. Like a monitor system, you can see Yeah, it everything. can handle the different tasks on the server. Okay. What about the phones? ጋይስ እንዳያችሁት ነው ብዙ የተለያዩ የሳይበር ሴኩሪቲ ሞኒተር ምናምን አለ ለሲስተማችን የሚጠቅሙ ስማርት ሃውስ የሚያደርጉ የተለያዩ ፕሮዳክቶችንም እያሳየዋችሁ ነው። እንግዲህ ያው እኔ ጋር ሰብስክራይብ በማድረጋችሁ የምትጠቀሙት ጥቅም ነው። ሰብስክራይብ እያደረጋችሁ አሁንም እዚህ ጋር ደግሞ አሁን ሌላ አለ፣ እሱን እናሳያችኋለን። ሌላ አለ አሪፍ ነገር እናሳያችኋለን። እዛ ጋር እንደሚቴን ግሪት ነገር አለ። እሱ ጋር ከሄድን ብቻ አሪፍ ነው። ባይ ዘ ዌይ ጋይስ የውጭ ካምፓኒ ብቻ አይደለም፣ ኢትዮጵያም የራሷን ብዙ የሆነ የቴክኖሎጂ ብልጽግና እያሳየች ነው። እነሱንም በኋላ ሄደን ኢንተርቪው እናደርጋችኋለን። ስቴይ ቱንድ ጋይስ። ጋይስ ይኸው እንደዚህ አይነትም ጊቫዌ እየሰጡ ነው። እዚህ ጋር በፖት ነገር አድርጎ በነፃ እየተሰጠ ነው። እስኪ ሌላም የኢትዮጵያኖች ላይ ብዙም አዲስ ነገር የለም ጋይስ፣ ለዛ ነው having good time. ሰላም ጤና ይስጥልኝ። እንዴት ነህ? እስኪ ዛሬ ያለሽን ሰርቪስ እና ፕሮዳክት አስረጂ። እሺ ያው መጀመሪያ ራሴን ከማስተዋወቅ ልጀምርና ስሜ ዶክተር ጽዮን ይባላል። ይዘን የመጣነው ሰርቪስ ጤና ፈርስት ይባላል። ጤና ፈርስት የቴሌሜዲሲን ፕላትፎርም ነው። አሁን ላይ ሰዎች ቨርቹዋሊ ባሉበት ቦታ ሆነው ሕክምና ማግኘት ይችላሉ ማለት ነው። ሰርቪሱንም እየሰጠን ያለ ነው በሶስት አይነት ቻናሎች ነው። የመጀመሪያው አፕሊኬሽን አለ፣ ጤና ፈርስት ፕላስ አፕሊኬሽን አለ። ፕላስ ደግሞ ዌብሳይትም አለ፣ ጤና ፈርስት .com ዌብሳይት ላይ በመግባት
እንደ ሶስተኛዎችና ቀላሉ ደግሞ 6037 ኮል ሴንተራችን ነው። እዛ በመደወል አፖይንትመንት መያዝ ይችላሉ ሰዎች ማለት ነው። ሶ በቀላሉ ባሉበት ቦታ ሆነው መጉላላት ሳይኖርባቸው የቦታ የጊዜ ገደብ ሳይኖርባቸው ስፔሻሊስት ዶክተሮችን ማግኘት ይችላል ማለት ነው። ቤታቸው እንዳሉ ማለት ነው። ሆስፒታል ያላችሁ ወይስ ቨርቹዋሊ ብቻ ነው የሚሰሩት? ዶክተሮቹ እኛ ፕላትፎርም ላይ ሬጅስተር ያደረጉት ቨርቹዋሊ ነው የሚሰሩት፣ ግን በአራት አይነት ቻናሎች ሰርቪስ እንሰጣለን። አንደኛው ኦዲዮ ኮንሰልቴሽን ነው፣ ቪዲዮ ኮንሰልቴሽን አለን፣ ኦን ክሊኒክ ሰርቪስ አለን፣ ፕላስ ደግሞ ሆም ኬር አለ ማለት ነው። ሶ መጀመሪያ ሰዎች ቨርቹዋሊ ይታከማሉ። ከዛ ህመሙ ሲሪየስ ከሆነና ደግሞ ኦን ክሊኒክ ሰርቪስ የሚያስፈልገው ከሆነ ደግሞ ዶክተሩ የሚሰራበት ክሊኒክ ድረስ አፖይንት ይደረጉና እዛ ህክምናውን ያገኛሉ ማለት ነው። ይቆጥባል። ፕላስ ደግሞ እንደ ፔሸንቱ ፕሪፈረንስ ደግሞ ዶክተሩ ራሱ ወደ ፔሸንቱ ቤት ሄዶ ህክምናን ይሰጣል ማለት ነው። ቤት ድረስ የመምጣት አጋጣሚም አለው። ያ ሹር አሁን ለምሳሌ ቀለል ያለ በሽታ ኑሮበት ወርዛው ቨርቹዋሊ ላይ መታከም ይችል የሲክሪፍ ኦር የህክምና የመድኃኒት መጻፍ እዛው ይጽፍለታል ወይስ ግዴታ ሄዶ ይጠቀማል? ኦኬ ያው እኛ ፕላትፎርም ላይ አሁን መጀመሪያ አንድ ታካሚ ሲመዘገብ ሂስትሪ በደንብ ካፕቸር ይደረጋል። ሂስትሪ ከተወሰደ በኋላ ግን አንዳንድ ህመሞች በኖርማል በሲምፕተም ብቻ ዳያግኖስ የሚደረጉ አሉ። ግን አንዳንድ ህመሞች ደግሞ ግዴታ ላብራቶሪ ኢንቨስቲጌሽን የሚያስፈልጋቸው ህመሞች ይኖራሉ። እንደዛ በሚሆን ሰዓት ምንድነው የምናደርገው? ራሱ ሲስተም ላይ ኢንቨስቲጌሽን መላኪያ አለ ማለት ነው። ሶ ኢንቨስቲጌሽን ላብ ኦርደር ዶክተሩ እዛው ዲጂታሊ ይጽፍለታል ማለት ነው። ያንን ዲጂታል ላብራቶሪ ኦርደር ይዞ ፔሸንቱ የፈለገበት ዳያግኖስቲክ ሴንተር ላይ ሄዶ ምርመራውን ያሰራል ማለት ነው። ልክ ምርመራውን እንደጨረሰ ለዶክተሩ ሪዛልቱን ይልክለታል። ሶ ዶክተሩ ያንን ሪቪው ያደርግና ፕሪስክሪፕሽን ይጽፋል። ሲስተማችን ላይ ራሱ ዲጂታል ፕሪስክሪፕሽን አለ ማለት ነው። ሶ ዲጂታል ፕሪስክሪፕሽን ያገኛል ማለት ነው። በዛ መሰረት ህክምናውን መጨረስ ይችላል ማለት ነው። በጣም አሪፍ የሆነ ሀገራችንም ያልተለመደ ነገር ነው። እናንተ ብቻ ናችሁ ወይስ ሌላ ኮምፒቲቲቭ ካምፓኒዎች አሉ? ያ እንደ ቴሌሜዲሲን እንደ ተደራጀ ቴሌሜዲሲን እኛ የመጀመሪያዎቹ ነን። ሌሎች ግን ቴሌሜዲሲን ፕላትፎርሞችም አሉ። አሪፍ ፕሮዳክት ይመስላል። እናመሰግናለን። እሺ ቴንክ ዩ። ሶ ጋይስ እንዳያችሁት ነው የኢትዮጵያኖቹን ብዙም አዲስ ነገር የለም። አብዛኛውን የራሳቸውን ሰርቪስ ነው። ያው አንዳንዶቹን አስገብቼላችኋለሁ እናንተ ይጠቅማል የሚለው እና አንዳንዶቹም ለኢንተርቪው ፍቃደኛ ስላልነበሩ ነው። ሶሪ ጋይስ። ግን እናንተ ራሳችሁ መታችሁ ቼክ አውት አድርጉት። ኦልሬዲ ግን ነገ ያልቃል። ሜይ 18 ስለሚያልቅ በእኔ አካውንት ላይ ብቻ ነው የምታገኙት። ሶ አሪፍ የሆነ ቪዲዮ እየሰራላችሁ እንደሆነ ተስፋ አደርጋለሁ ጋይስ። ሶ ላይክ ማድረጋችሁ እንዳረሱ፣ ሰብስክራይብ በማድረግ እንደዚህ ያባበዱ የሆኑ ቪዲዮዎችን እንለቅላችኋለሁ። ሶ እስኪ ሌላ የሚጨመር ነገር ካለ እንጨምራለን፣ ካለ ግን ባይ ጋይስ። ፊኒክስ አሚ ነኝ። በሌላ ጊዜ ያው ካሜራማን ብሩክ ደምሴ ብቻ ሌላ ነገር ካልጨመርኩላችሁ ጋይስ በዚህ ያበቃል። ፊኒክስ አሚ ነኝ። የተለያዩ ቪዲዮዎች እስከመለቅላችሁ ድረስ ባይ